የናቁሽ ሁሉ መናቃቸው አይቀርም። አንቺ ወደ በቀል አትግቢ። መበቀል ያንቺ አይደለም። መበቀል ከፈለገ እግዚአብሔር ራሱ ይበቀላቸዋል። እግዚአብሔር ደግሞ መበቀል አይወድም፣ ማስተማር ይወዳል። የናቁሽ ሁሉ በንቀት ይማራሉ፣ የጎዱሽ ሁሉ በጉዳት ይማራሉ። ይህ ደግሞ ምን ይባላል መሰለሽ? ካርማ ይባላል። የእግዚአብሔርን ስራ መስራት አትችይም አንቺ። ስለዚህ ወደ በቀል እንዳትገቢ። ሪቬንጅ የሚለው ቃል ወደ አይምሮሽ መግባት የለበትም። ወይኔ ጉዴ! አዶናይ ቲክቶክ አዋርድ አላሸንፍም አለ። አዶናይ ተስፋ ቆረጠ። ኦ ማይ ጋድ ተስፋ ቆረጠ። ምንድነው እያደረገ ያለው? ብዙዎቻችሁ ተጨናንቃችኋል። ከዚህ በፊት የፖስትኩት ቪዲዮ አለ፣ የቀጣይ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም የሚል ቪዲዮ። ለምን እንደሆነ ላስረዳችሁ፣ እየተራመድን ማለት ነው። ስሙ ልንገራችሁ። አንድ የተረዳሁት ነገር አለ ስለ ህይወት ማለት ነው። እሱ የተረዳሁት ነገር ምንድነው መሰላችሁ? ቲክቶክ አዋርድ ለማሸነፍ ብዬ ነገሮችን ማድረግ አልፈልግም። እኔ ቲክቶክ አዋርድ ማሸነፍ የምፈልገው ሰዎችን በማገዝ ነው። በገንዘብ ብቻ ሳይሆን በሰዎችን በማነቃቃት የሰዎችን መንፈስ በማደስ አይናፋር የሆኑትን ኮንፊደንት እንዲሆኑ በማድረግ ቲክቶክ መጀመር ፈልገው ቤታቸው የተደበቁ ሰዎች ከቤታቸው ወጥተው ራሳቸውን እንዲያጋልጡ በማድረግ ምክንያቱም በረከታቸው እዛ ነው የሚገኘው። ዘመኑ እየተቀየረ ነው ያለው። ላይክ አላማዬ ሰዎችን መርዳት እንዲሆኑ ፈልጋለሁ። አላማዬ አዋርድ እንዳሸንፍ መሆን የለበትም። እኔ ደግሞ ከምጠላው ነገር ምን እንደሆነ ታውቃላችሁ? ማስመሰል። እኔ ማስመሰል አልወድም፣ ማስመሰል አልፈልግም። ቢካዝ ሳስመስል እጨናነቃለሁ፣ ሳስመስል ይደብረኛል ከምታስቡት በላይ ማለት ነው። እና ቲክቶክ አዋርድ ሽልማት ለኔ ጥቅሙ ምንድነው? ቢካዝ እንደ አንድ አዶናይ በቀን 4 አዋርድ አሸንፊያለሁ አይደል? ምን አይነት ስሜት አገኘው ከዛ አዋርድ? አይ ቲንክ በጣም ምስጋና ተሰማኝ። ኦፍ ኮርስ ደስታ ተሰምቶኛል ለዛ ምሽት ማለት ነው። ግን ያ ደስታ በጣም አጭር ደስታ ነበረ። የተሰማኝ ኩራት ነበር፣ ሰላም ነበር፣ ሙሉነት ነበረ። ምክንያት ያረኩት ነገር ነበር ያ ነገር እንዲመጣ ማለት ነው። ካሁን በኋላ ግን ያ ነገር እውን እንዲሆን ለየት ባለ መንገዱ ነው ማሸነፍ የምፈልገው። የኔ ዋና ዓላማ ቲክቶክ አዋርድ ማሸነፍ ሳይሆን የኔ ዋና ዓላማ እናንተን ማገዝ ነው። መምረጥ፣ አዶናይን መምረጥ የእናንተ ምርጫ ነው። ምረጡኝ ብዬ ካስገደድኳችሁ ምን ይሆናል መሰላችሁ? እግዚአብሔር ከጻፈው ነገር ተቃራኒ እየሄድኩኝ ነው። እግዚአብሔርን እየገፋሁት ነው። ካቀደልኝ ውጪ ለመጓዝ እየሞከርኩኝ ነው ማለት ነው። አዶናይ ማለት በጣም የሚሰራ ሰው ነው። አዶናይ ማለት ምንም ተስፋ የማይቆርጥ ሰው ነው። አዶናይ ማለት በጣም ትልቅ ዲሲፕሊን ቢልድ ያደረገ ሰው ነው። አዶናይ ማለት ኢንተርናሽናል መሆን የሚፈልግ ሰው ነው። እኔ ከቲክቶክ አዋርዱ በላይ ነኝ ብዬ አስባለሁ። ልንገራችሁ፣ ባሸንፍ ባላሸንፍ ማለት ነው። ስለዚህ እናንተ ከዚህ መውሰድ ያለባችሁ ነገር ምንድን ነው? አንድ ነገር ማሸነፍ ከፈለጋችሁ ስለዛ ነገር ማሰብ ሳይሆን አንደኛ ራሳችሁን ማሸነፍ ይኖርባችኋል። ራሳችሁ የምታሸንፉት ደግሞ እግዚአብሔር ያወጣላችሁ መንገድ መከተል ስትችሉ ነው። አያችሁ፣ ብዙዎቻችን እግዚአብሔር ያወጣልን መንገድ አንከተልም። ለምን? እሱ መንገድ እንፈራዋለን፣ አናምነው። እግዚአብሔር እኮ ይነግረናል፣ መጨረሻውን ያሳየናል። ያንተ መንገድ ይህ ነው፣ የምታሸንፍበት መንገድ ይህ ነው፣ ሰላም የሚሰጥህ መንገድ ይህ ነው ይለናል። እኛ ግን በፍርሃት ፈርተን ምን እናደርጋለን? አይ እግዚአብሔር ሆይ ያንተ ያልከኝን ነገር ምስክርነት ስለሌለው እውን እንደሚሆንልኝ እርግጠኛ ስላልሆንኩኝ የራሴ መንገድ አወጣለሁ ነው። የራሴ ነገር አወጣለሁ እንላለን። ያ መንገድ ደግሞ የፍርሃት መንገድ ይባላል። ያ መንገድ የማስመሰል መንገድ ይባላል። እኔ ይህ አዋርድ ለማሸነፍ ብዬ መጣርና መልፋት የለብኝም። እግዚአብሔር ያወጣልኝ መንገድ መከተል ነው ያለብኝ። አሁን ደግሞ እግዚአብሔር ምን ብሎ ነገረኝ? አዶናይ በጣም ብዙ ነገሮች አድርጋል። አሁን ግን ረጋ ብለህ የምትናገርበት ሰዓት ነው። አሁን ረጋ ብለህ ኮንፊደንስ የሌላቸው ሰዎች የምትረዳበት ሰዓት ነው። አሁን ረጋ ብለህ እፍረት የሚሰማቸው ሰዎች፣ በራስ መተማመን የሌላቸው ሰዎች፣ ቁጭት ውስጥ ያሉ ሰዎች የምታግዝበት ሰዓት ነው። አሸናፊዎችን የምትፈጥርበት ሰዓት ነው። አንተ ብቻ ሳትሆን ኢንተርናሽናል መሆን ያለብህ በጣም ብዙ ሰዎች ኢንተርናሽናል መሆን አለባቸው። በአንተ ምክንያት፣ በቃላቶችህ ምክንያት፣ በምትናገረው ነገር ምክንያት እናንተን አሸናፊ አድርጌ እኔ አሸናፊ መሆን ከቻልኩ አስቡት ምን አይነት ሙሉነት እንደሚሰማኝ። አያችሁ፣ አንዳንድ ሰዎች ሰልፊሽ ናቸው። ራሳቸው ብቻ ማሸነፍ ይፈልጋሉ። እኔ ብቻ ላሸንፍ ብዬ ከተናገርኩኝና ካሰብኩኝ ጋይስ ይህ ለራሱ ትልቅ ሽንፈት እንደሆነ ማወቅ አለባችሁ። ዛት ሚንስ እኔ ውድድር ውስጥ እገባለሁ ማለት ነው። ውድድር ውስጥ ደግሞ መግባት አልፈልግም። ቢካዝ አዶናይ ማለት አሸናፊ ነው። የሚያሸንፈው ደግሞ እግዚአብሔር ባወጣለት መንገድ እንጂ የሌላ ሰውን መንገድ በመከተል አይደለም፣ በማስመሰል አይደለም። አሁንስ ገባችሁ? ወዳችኋለሁ። ተስፋ አልቆረጥኩም። ቻው። የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ጋይስ ይህ ቪዲዮ
ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ፣ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። እንደ አንድ አዶናይ እግዚአብሔር ትልቅ ትዕድልት ሰጥቶኛል። ይህ ትዕድልት ለብዙ ዓመታት ክጄዋለሁ። ይህ ትዕድልት ምንድን ነው ብላችሁ ልትጠይቁ ትችላላችሁ። እኔም አንዳንዴ ግራ ይገባኛል። ግን ይህ ትዕድልት ስፈልገው ምላሴ ላይ ያገኘዋለሁ፣ መንፈሴ ላይ ያገኘዋለሁ። ብዙ ሰዎች ስናገር መንፈሳቸው ይነካል፣ ለራሳቸው ያላቸው ፍቅር ይጨምራል፣ በራስ መተማመናቸው ይጨምራል። ለምንድን ነው ብዬ ግራ ይገባኝ ነበረ። እንደዚህ ስናገር ብዙ ሰዎች ውስጣቸው ሲነካ መጽሐፎች ስላነበብኩኝ ብቻ ሳይሆን የሆነ የተሰጠኝ ነገር እንዳለ ይሰማኛል በየቀኑ። ግን ይህ የተሰጠኝ ነገር በጣም እያስወገድኩት ነበር። because ጥላቻ ያመጣልኝ እሱ ስለነበረ ከዚህ በፊት ብዙ ምክሮች ይሰጥ ነበረ። ብዙ ሰዎች ደግሞ ያ ምክር ወደ መጥፎ ነገር እየቀየሩ ይጠቀሙበት ነበር እኔን ለመውጣት። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ፣ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው፣ አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ፣ እግዚአብሔር የተመሰገነ ይሁን። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። የመንፈሳዊ ስኬት የሚመጣው ደግሞ የሌሎችን መንፈስ ማደስ ስትችል ነው። በራስ መተማመን የሌላቸውን በራስ መተማመን እንዲኖራቸው ማድረግ ስትችል ነው። ራሳቸውን ማያፈቅሩትን ራሳቸውን እንዲያፈቅሩ ማገዝ ስትችል ነው የመንፈሳዊ ስኬትን የምታገኘው። ይህ ሁሉ ለማድረግ ደግሞ ረጋ ማለትን ይጠይቃል። ራስን መመልከት ይጠይቃል። ልብ ብላችሁ ካስተዋላችሁ ላለፉት 3 ወራት ያለምንም እረፍት በየቀኑ አዳዲስ ቪዲዮዎች እያመጣው ነበር። ምክርም በጣም ቀንሼ ነበረ። ኦፍ ኮርስ በተግባር እያሳየዋችሁ ነበረ። እንዴት ወደ ስኬት መድረስ እንዳለባችሁ እያሳየዋችሁ ነበረ፣ በመናገር ሳይሆን በተግባር። አሁን ግን የምናገርበት ሰዓት ነው። ምክንያቱም አሁን ያለሁበት ደረጃ ለእኔ ብቻ ሳይሆን ለእናንተም ግልጽ ሆኖ እንደታየ እርግጠኛ ነኝ። ስለዚህ ልመራችሁና ላሳያችሁ እፈልጋለሁ። ምን ይሉታል መሰላችሁ? True leaders create leaders። ቀጣይ ዓመት ቲክቶክ አዋርድ ኦፍ ኮርስ ማሸነፍ ፈልጋለሁ፣ አሸንፋለሁም ብዬ አምናለሁ። ግን እኔ ሳልሆን ማሸነፍ ያለብኝ ሌሎች ማሸነፍ የሚችሉ መፍጠር ነው ያለብኝ ብዬ ነው ማስበው። እኔ ብቻ ላሸንፍ የሚለው ሜንታሊቲ ለራሱ ሽንፈት እንደሆነ ነው የገባኝ። በጣም ትልቅ የሆነ ትምህርት። ስለዚህ ለምን አሸናፊዎችን አልፈጥርም? ለምን ተደብቀው የተጨናነቁትን አልመክራቸውም? ለምን መንገዱን አላሳያቸውም? ለምን ሜንቶር አልሆንም? ለምን ኮች አልሆንም? አይ ቲንክ አዶናይ የተፈጠረው እሱ ለመሆን ነው። መንገዳቸውን የጠፋቸው ሰዎች ወደ መንገዳቸውን ለማስገባት እና ከዚህ በኋላ ያሉት ቪዲዮዎቼ የተለዩ ይሆናሉ ላችሁ ፈልጌ ነው። ኦፍ ኮርስ ያን ያህል ቪው ላላገኝ እችላለሁ፣ ያን ያህል ቫይራል ላልወጣ እችላለሁ። ሜቢ ቲክቶከር ኦፍ ዘ ይር ላላሸንፍ እችላለሁ ቀጣይ ዓመት። ግን ዓለማዊ ስኬት ምንም አይደለም ለኔ። ሁሉም አቺቭ አድርጌዋለሁ። በአንድ ቀን ውስጥ 4-5 አዋርድ ማሸነፍ ምን እንደሆነ አውቄዋለሁ። ኦልራይት፣ ያመጣልኝ ምንም ደስታ የለም፣ ምንም ሙሉነት የለም። ግን ያ ስኬት ማግኘት የሚፈልጉን በጣም ብዙ ሰዎች አሉ። አይ ቲንክ ሁላችንም የየራሳችን መንገድ አለን ብዬ አስባለሁ። እንደ አንድ አዶናይ በየአመቱ ተከታታይ አዋርድ ማሸነፍ አለብኝ ብዬ ቃል የገባሁኝ ሰው ነኝ። ግን አሁን ኦልሞስት ቃሌን እያጠፍኩኝ እንደሆነ ነው እየተሰማኝ ያለው። ግን ቃል ማጠፍ ሳይሆን ሳክሪፋይስ ማድረግ ነው ብዬ ነው ማስበው። እዚህ ደረጃ የደረስኩት የሆነ ነገር ሳክሪፋይስ አድርጌ ነው። አሁን ደግሞ እኔ ብዙ ነገር ሳክሪፋይስ አድርጌ ግን አንድ ትልቅ ነገር አተርፋለሁ፣ መንፈሴን፣ ሙሉነቴን። ስለዚህ ኮች አዶናይ ብላችሁ ጥሩኝ። ካሁን በኋላ ላስተምራችሁ ፈልጋለሁ ስለ ማኒፌስቴሽን፣ ህይወታችሁ እንዴት እንደምትፈጥሩ፣ ኮንፊደንስ፣ በራስ መተማመን፣ ስለ ሰልፍ ዳውት፣ ስለ ቁጭት፣ ስለ ጸጸት፣ ስለ ሐዘን፣ እነዚህ ሁሉ ነገሮች እያስተማርኩኝ ካላችሁበት አዘቅት ወጥታችሁ ወደ ትልቅ ስኬት እንድትደርሱ ፈልጋለሁ።
ወዳችኋለሁ። በጣም ትልቁ አደባባይ ይኸው እንደምትመለከት ትልቁ ፋውንቴን የሚገርም አርባ ምንጭ ውስጥ ይገኛል። ባለቤቱ ያሰራው ደግሞ ከኛ ጋር ይገኛል። ቸርነት ይባላል። ቴንክ ዩ ሶ ማች። ወርደን እናየዋለን። አሁን እንግባ እስኪ። እንውረድ። አሁን ቸሬ እንውረድ። አንድ ቻሌንጅ ሰጥሻለሁ። እግዚአብሔርን ነው የምልሽ። እዚች ጋር ከቆምሽ ለ2 ደቂቃ ማርያምን አሁኑኑ 50,000 ብር ትራንስፈር አድርግልሻለሁ። ለ2 ደቂቃ? አዎ ለ2 ደቂቃ መቆም ሳይሆን እንደዚህ አንድ ለ2 ደቂቃ ታረግሻል። እግዚአብሔርን 50,000 ብር አሁኑኑ ትራንስፈር አድርግልሻለሁ። ዙሪ ወደ ፀሐይ አያት ሱሪ ወደ ፀሐይ ወደዚህ ብለሽ በቃ መቆም ብቻ። እዛ ነጫማሽ ላውጣልሽ። ነይ ጫማዬን አውጥቼ ነው እንዴ? አዎ ደፋር ነይ፣ አይዞሽ ነይ። 50,000 ብር እኮ ነው ቀለኛ። 50,000 ብር ሲያምር ደግሞ እግርሽ ስማ ብስኩት ስማ እንደሚያቃጥል ታውቃታለህ። በባዶ እግር በተታቃለ መሰለኝ። ለላግዝ ነይ አውጪ 50,000 ብር። አሁን 50,000 ብር ቆይ ታይመር ላይ ነይ ግቢ። አይደለም ነይ ግቢ። ቆይ ታይመር ላይ ያዝ። ቆይ ያው ጀምሪ። ግቢ። እዛ ጋር ወጣ። ጎበዝ። አዎ እሺ። ይኸው እየቆጠረ ነው። ተንቀሳቀሽ። አይዞሽ። እናቴ ትሙት ያማል። ቢቀርብኝስ አምሳ ሺህ ብር አንቺ መቆም ያቅትሻል? እንዴት እንደሚያቃጥል ሀብታም ነሽ ማለት እኮ ነው። በጣም እስኪ ሀብታም ነሽ። እስኪ ሂድና ሞክረው። እኔ ማለት ምንጀዋለሁ እንዴ? ትቆማለህ አሁን እንደዚህ እናሳ። ቆይ እስኪ 40 ሰከንድ ጨርሰ 40 ሰከንድ አንቺ ሀሳብከኝ ነው ይመጣል። ሀሳብከኝ ነው ይመጣል እንጂ አሁን እንዴት ሀሳብከው? ይሄንን እግዚአብሔር እንዴት አስበዋለሁ? ተመቸሽ ግን ሀሳቡ? የሌላ ሀሳብ እኔ ተቃጠለ። በጣም ክሬቲቭ አይደለም? ክሬቲቭ ማለት ክሬቲቭ ስለሆንኩኝ አሁን ጃኒ ትስመኛለች። እንዋጋ በለው። የአዶናይ ከንፈር ይለያል። የአዶናይ ከንፈር ይለያል። አማረብሽ ዛሬ ደግሞ በጣም ነው የሚያምረው። ይሄ በጣም ያምራል። ቻው በቃ